ስሚኝ ማቴ በግ የሚገዛ ይመስልሻል? እኔ እንጃ ግን ቢገዛ በጣም ደስ ይለኛል። እንኳን አደረሳችሁ ተወልዶት መደፎ ሲደላው ዶሮ ሲበላ እኛ አልቻልኩም። እኔ እስከ ዛሬ በህይወቴ ብዙ ቁንጣኖችን አይቻለሁ። ብዙ ጊዜ ቁንጣን ይዞኛል። የዛሬው ይለያል። ወንድ ልጅ ንካው በቀራንዮ ላይ ታየ እኮ መስዋዕት ነው። እንኳን አደረሰኝ የሚል ቴክስት ጽፌልሽ ታናግረው እንዴ? ሌላ ቀን ለመደወል ምክንያት ስለማይኖር በዓሉን ምክንያት አድርጌ ማውራት ጥሩ አጋጣሚ ይመስለኛል። ሌላ ቀን ካወራሁት ኩራቱ መከራ ነው። ለበዓል እንኳን ቴክስት አትልክልኝ? ወይኔ ሲኒሳ ቆይ ልጻፍላት። የፈለገ ቢሆን አልጽፍላትም። ሲጀመር መጻፉ አይቀር ልቦና አውቀዋለሁ። ቆይ ግን ለምን እሱ ቀድሞ አይጽፍልኝም? አሳማኝ ባልሆነ ምክንያት መጥፋቱ ሳያንስ ጭራሽ እኔ ልለማመጠው ነው እንዴ? እንደው ማጽፍላት ቴክስት ላከ። እነዚህ ደግሞ ሊጠቀልል ይጠቅልላቸውና ጥቅል ይሉኛል እንዴ? በቃ ግን እንኳን አደረሰሽ አይልም ማለት ነው። እኔ እንደተለማመድኩት ሲያናድድ እንኳን አደረሰ እንኳን አብሮ አደረሰ ምን እያለኩ ልደውልለት በጣም ናፍቆኛል እኮ ድምፁን መስማት ሄሎ ወይዬ እንዴት ነሽ? ጠፋሽ እኮ እንዳልደውልልሽ ደግሞ እሱን አውቃለሁ። ኩራት ጋረደን እንጂ ልቦቻችን እኮ አውርተዋል። እውነትሽን ነው። እና ደግሞ እኔም ናፍቀኸኛል። የኔና ማመን አይነቦና ብለኔ ቃልሽ አማ ልምጣንዴ ቶሎ ነው። ወንድ ልጅ ንካው ራኖ ቦምባይ ኪዳኖ ራኖ ቦምባይ። አንተ ምን አባውነ ነው እዚያ ኩፋ የተቀመጥከው? በእናትሽ በሉብኝ እኮ። ምንድን ነው የበሉብህ? የበጉን እንትን ጠብሼው ነበር በሉብኝ። እና ለዛ ነው የተናደድከው? አዎ አንቺ ትቀልጃለሽ። እኔ እኮ ነኝ የበላሁት። የምርሽ ነው? አዎ ተናደድክ? ድሮም እኮ አንቺ ጅል ነሽ። እሺ ተናደድክ? እንደውም ይበቅልብሻል። እሺ ሂድ እዛ ትጃጃል። ይበቅልብሻል። አንተ አትጨማለቅ። ይበቅልብሻል። እረፍ አትጃጃል። ይወድ ሆዳ ያማል እንደ ህፃን እኔም ስበዩ እንጂ የተቃጠልኩት ይበቅልብሻል። ምን አይነት ባለጌ ነው? ይበቅልብሻል። አትረፍ። ወይኔ ጉዴ! አረፍክ ለይነን አትረፍ። ይቺ ወይ ያጠፍሽ ነው እንዴ? አዎ ላግዝሻ። አይ ችግር የለውም። ምንድነው እንደዚህ መተፋፈር? አንተ ላይ ባልና ሚስት ተናርገን ቃቃ ምንድነው አንቺ? አይ አንተ ደግሞ እሺ በቃ አንካ እና እንዴት ነው የከንፈር ወዳጅ ምናምን የለ? አረ የለም። አንተ ደግሞ ወይ ፍትህ ትግዘት ምናምን ወይ? አረ ምንም የለም። አሁን እሱን ተውና በደንብ ሸው በደንብ ሸው። ምኑ ጋር ከስራ ይሻላል? ከስር ልጀምር እንዴ? ወዴት ነው? እግሩን በደንብ ሸው እንጂ ሱሪ ነው እንዴ? እና እግሩን ምን አማረህ ሊል ባድ ድሮ እንኳን ነበር የምትይኝ ህፃንኛ ቃቃሊ ምናምን ባል ልጅ ነው። አይ አሁን አድገናል እንዴ ሸምስ ወጂ እንዴ ደግሞ ዶሮ ማዘል ጀመርክ? አዎ አባቴ ዋጋው ነው እንዴ ማለት ከጠፋ አይገኝም። ደግሞ አሁን እኮ ከጠፋ አይገኝም። በዛ ውድ ነው አባቴ። አይዞህ ቀን ይደርሰዋል። አሁን እስካሁን አዝዬሃለሁ። ትንሽ ቆይተ ደግሞ ሆዴ ውስጥ ትቀመጣለህ። ስሚኝ ማቴ በግ የሚገዛ ይመስልሻል? እኔ እንጃ ግን ቢገዛ በጣም ደስ ይለኛል። እኔም ደስ ይለኛል። ባይገዛም ግን ችግር የለውም።
እሱማ ምን አማራጭ አለ? አንተ አለ አመዳም ወንድዚ እንደዚህ ምን ትመስላለች? አይ በቃ አሁን ይሄ ሰውዬ የቤት ሰራተኛ ሳይሆን ስራ እኮ ነው የሚያስፈልገው። እንዴ ቦማርሌ ሰላም ነው? ደላላው ልኮይ ነው። ምን ትችያለሽ? ጾም ሆነ ፍስክ የጾም ምን ትችያለሽ? ሰላጣ በጮማ ህንጻ ተፈርሾ ስቶቭ አሰማኝ። እንደምን ዋልሽ አስካለ? መቼ እትዬ ተሾመ ምን ሆኛለሁ? ምን ማለት ነው? ለምን ማለት እኮ ነው። ነጋግራችሁ ለውጥቄ ነው ሙልጭ ማረጋይ አጎቴ ከውጭ አመጣልኝ ልብስ ያምር። ገና ምን አይነት ነው? ከዚህ በላይ ነው ያመጣልኝ። ወደድኩ ደግሞ እንደዚህ ነው ያምራል። በጣም ነው ያምራል። ወደድኩ። ገና አጻበያን ታሳምር እንጂ ይሄ አይደለም ገና ብዙ ነገር። ኧረ እኔ ችግር የለውም አጎቴ። እንደው ባለፈው እኮ አልጋ ላይ እንደውም አልሸናህበትም አሞህ እንደው እሱን ቃል ተናገርኩት። ወንዴ ጸባይና አሳምር ምን እንደ ጸባይና አሳምር እኮ ያልኩህ እኮ ይሄን ነገር እኮ አሁን እንዴ የሚወራ ነገር ነው ያው። ኧረ እኔ ለአንተ ብቻ ስለሆነ ነው ማንም ስለሌለ እኮ ነው እዚህ ጋር። ለምን አንተ ቴክኖሎጂ ዘመን አይደል እንዴ? አውሪ ከርድ እየተደረገ ነው። አንተ ደግሞ ከቴክኖሎጂ ከራቀቀባት ሀገር ስለመጣ ከኔ በለጠ ብዙ ታውቃለህ። እሱ ነው ማለት ስላላወኩ ነው አጎቴ። ይቅርታ እሺ፣ ይቅር በል። ችግር የለም። ምን ወደድከው አይደል? ባለፈ እንትን እኮ እንደውም አሙና ወደነ አልቀዝነህበታል ነበር። እሱን እንኳን አልተናገርኩም። አረ ወይ አረ ዲልዳንታ አልቆና በቃ ይቅርታ። ናይ ኳንታ ተጠቀምኩ መስሎኝ ነው። ምንድን ተቆይ እንደዚህ ያወራ? አረ ተወለ አንተ በቃ እኔ ወደ ሀገር አልገባም እንዴ ተራጎሳት ነው። ሄሎ እንኳን አብሮ አደረሰን። ዶሮ አረ ገዝቻለሁ። 5 ዶሮ ነው የገዛሁት። ስንገዛው 5 ሺህ ብር ለእያንዳንዱ። በግ አረ በግም ገዝተናል። ስንገዛው 30 ሺህ ብር። በሬ አረ በሬም ገዝተናል። ስንገዛው 300 ሺህ ብር። ምን ነው ምንድነው? በሬው ታርጋለህ 300 ሺህ ብር። ምን አገባ? ሽሮ ይዳርፈ ሽሮ ነበር። አረ በቃ እሺ፣ እኔ ፔፕሲ አለኝ። ፔፕሲ ላዋጣ አንድ ዶሮ አዋጣና አንድ ላይ እንብላ። አረ ፔፕሲ ይመቸኛል። አንድ ላይ እንብላ። በቃ አንድ ላይ እንብላ። እሺ እንዴ እሺ፣ ከፔፕሲ አቅምሰኛ። ከዚህ ዳቅምሰ ሲጓሻ አይስ አይደለም ፔፕሲ እኮ እና በዓል ምናምን እንዴት ነው? በዓል አሪፍ ነው። እኔ ሽሮ ጋር እናንተ ጋር ነው። እሺ ፔፕሲ ነው አንተ። እሺ ዶሮ ታውቁኛላ። እንኳን አደረሳችሁ ተወልቆ መደፎ ሲተዳው ዶሮ ሲበላ ምን አለ ንገረኝ። አምሮባል ተመስገን ነው የሚባለው። ተመስገን። እኔ የምልህ ዶሮ አልገላት ነው እንዴ ሚኪ? ተው በእናትህ ሚስት ያርዳም ጠብለኝ። ቀንም ሙሉ ስንከረተት ነው ያልኩት። ራስ አታርዶም እንዴ? ቀዩ ረድልኛል። እኔ እንደዚህ እንዳታርዱልህ። አንተ ወንድ ልጅ አይደለ? ጺም አብቅለህ ሰው ይረድልህ። ዶሮ ፈራለሁ። አጥያለሁ። ቀንም ሙሉ ዞር ነው ያልኩት። እንጠጭበት እንዴ? አረ ገደላት እባክህ። እሷ ነች ከሚስት የምታል ፔፕሲ አጠጣጡ በቃ እኔ ዶሮ አቤት አዲስ አምጡ ቀዩ The Camari was fighting against with devils. This stupid guy. ንግደለውና እጀለ መንግስት ነው። ምን ነው ወልደ ሚካኤል ወይ ታሪክ። እኔ ነኝ የማውቀው ነጋ ጠባ ይዞ ሩጫ ነው። የሰው ልጅ ከደጅ ወደ ቤት ያመጣል፣ እሱ ከቤት ወደ ደጅ ያግዛል። ምን ቀረ? እኔና እሷ የቀረ ነው። ይሄው ቤቱ ባዶ ነው። አትገማ ተብሎ ተቆርጦ እኮ አይጣልም፣ ይከረከም። ጥሩ ሐኪም ከተገኘ ቅንጥስ። የሁላችንም ልጆች እኮ እንደዛው ናቸው። ይታረማል፣ ግድ የለም። ዲያብሎስ እንደሱ አይደለም። እውነቴን ነው። በስማም ስትለው ዲያብሎስ 7 ክንድ ከአንተ ይርቃል ይባላል። ይሄ ስታባረረው ወደ አንተ ይቀርባል። አታየው? መንፈስ ነው መንፈስ። አንድ ቀን እሱ የለም እጁን እዚህ ውስጥ አግኝቼዋል። ይሄን ልጅ ያውልህ 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እውነቴን ነው የምልህ። መቼም አንተ ሰይጣን እስከሚበርድልህ ድረስ እኔ ቤት መጥቶ ይቀመጣል። ሀብታሙ አንዳንዴ ታስቀኛለህ። ስም ሀብታሙ ሲሆን ሀብታም ሆንክ መሰለህ እንዴ? ምን አለ እና ነው እሱን ችለህ የምታስቀምጠው? እኔ አልቻልኩትም እኮ ነው የምልህ።
አባ ምን አደረኩኝ? ወግዘ ከማሪዎስ are fighting against with devils this stupid guy ልቀቅ ማን አንተ ማን ተናገር እኔ ኤልያስ ነኝ ኤልያስ ሰይጣን ለማሉ ተመጽሐፍ ቅዱስ ይጠቅሳል የሚባለው እኔው ጋር ደረሰ ተናገር እኮ ነው የምልህ አትናገርም ገና ምን አይተህ ይወጣልሃል ዛሬ በቃ እኔ ጃሩል ነኝ ጀሩ እኔ ለከፍክበትን አላልኩም ማን አንተ ቡዳ ነህ መተት ነህ አውጣ እኮ ነው የምልህ ተናገር ማን ነህ ተናገር ይኖችና አስወጣልሃለሁ ዛሬ የት ነው ያስከው የት ነው ያስከው የት ነው ያስከው ተናገር አሲዳ ጋዳም ሽት አቤል አቤል ይሄ ልጅ አላበዛውም እንዴ በበዓሉ ተጋድሞ ሊውል ነው እንዴ አቤል እንዴ እንኳን ምንድነው እንዳሰብሽው አይደለም እኔ የሰራሁት መጀመሪያ ሳልጨልፈው ጨለፍከው ጭራሽ መቋደሻውንም አውጥተኸዋል ባልና ሚስት እኮ ነው የሚቋደሰው ብቻህን በላው እርቦኝ እኮ ነው ተረጋጊ አረዳው አፈር በላት እኔ አቻኩም እኔ አልቻልኩም እኔ እስከ ዛሬ በህይወቴ ብዙ ቁንጣኖችን አይቻለሁ ብዙ ጊዜ ቁንጣን ይዞኛል የዛሬው ይለያል የዛሬው ይለያል አንፈላፈለኝ እኮ ለነገሩ ይበለኝ የራሴ ጥፋት ጧት መጀመሪያ ዶሮውን ስበላ የዶዶን ታፋ ባልበለው ቢቀር እንጀላው እንደበላው ብተው ከዛ ደግሞ ጥብስና ጥሬ መጨመሪ እሱም ሌላ ችግር ከዛ ደግሞ ቡና እየጠጣሁኝ ድፎ ዳቦና ሁለት ሙዝ እንደገና ኬክ እሱን እንትናኩና ትንሽ ብሻል ያሽልልኝ ብዬ ደግሞ ጠላ ጠጣሁ ጠላውም በቃ ሆዴ ንፍት ሲያደርገኝ እስቲ ካስተነፈሰኝ ብዬ አለቄ ስጠጣ ትንሽ የረሃብ ስሜት ነገር ሲሰማኝ ቅቅል መብላት አልነበረብኝም አንጎተራ ጥብሱ እንዴት ሆነለ ጥብሱ ደረቅ ይበዛትይ በዳቦ እሺ ለኔ ጀለስ እቺ ደግሞ የማፍየል ነው ለባለቤት ተገፋው በዚህ በጠረረሳ እዚህ ጋር ታስቀምጣታለህ እኔ ጋር የሚገርም ሐሳብ አለ ኧረ እጁ ጋር ጠብቀኝ ቆይ መጥቃ አንቺ እነሱ ገጅ እንዳታስፈቅሪኛ በቃ እኔ ተፋቋ የባል የሆነ ነገር ያያ ቁጥር ያዝ እንብሮ ሁለት ፍሬ ብቻ ይሄው 25 ብር ይደርስ ያግብሽ ተፋቃ ቁጥር አንቺ ብቻ ሽንኩርት ዳጫ ስንት ቁጥር ላይ ያዘች 50 ቁጥር አዩ 50 ቁጥር ሁለት ፍሬ ብቻ ይሄው ያራዳ ልጅ መጅሽ መልካም ባል ተንደጋ የቀራ ይግባ ሁለት ቁጥርና ሁለት ፍሬ ብቻ አንድ ቁጥር ስታይል አንቺ ትለኛ ነበር አንድ ቁጥር ሚጎ አንድ ቁጥር በጉን ያረድነው እኛ ነን አይደለ? አዎ ቦስ። የበጉ ቹቹላ ለማን ነው የሚገባው? ቆለጡን ነው? ተው በሙሉ ስሙ አትጥራው። እሺ ሂድና ቹቹላውን ካልሰጠና አጸፋዊ ምላሽ ከባድ እንደሆነ አሳውቀው። ከሱ ጋር ንግግር የለኝም እኔ። እሺ ቦስ። በጉን ያረድነው እኛ ነን። ቹቹላው ያስፈልገናል። ስጠን ወደዛ በእናትህ አንተ ባለፈውም እንዲህ ብላ አዝገኛል። ወደዛ ሂድ በእናትህ። ስለምን ቹቹላ ነው በሙሉ ስሙ እንድጠራው አታስገድደኝ። ስለምን ቹቹላ ነው የምታወራው? ምንድን ነው የምትለው? የበጉን ቆለጥ ስጠኝ። እንዴ በቆለጥ ማለት ነው እንዴ? ሌላው ሾው ሰጥቶት እኮ ቅድም አንተ ቀድማት መጣም ነበር። ትሽ ያዝገኛል በእናታችሁ። ቦስ ውሻው ቀድሞናል። ውሻው ወሰደው። የታይ ሰፈሩ ከሆነ ቶሎ ያላምጠውም ከፈጠነ እንደርስበታለን። ይደረስበታል። እንዴት ኪድበት